እመቤታችን ቅድስት ድንግል ማርያም ከምትመሰልባቸው ምሳሌዎች መካከል አንደኛው በሰባቱ ሰማያት ነው የምትመሰለውና ለምንድን ነው እመቤታችን ቅድስት ድንግል ማርያም በሰባቱ ሰማያት የምንመስላት የሚለውን እናያለን። እንግዲህ ሰባቱ ሰማያት ሶስት ክፍል አላቸው፣ እንዲሁ ደግሞ ሰባት ናቸው። እንግዲህ ሰባት መሆኑ እመቤታችን ቅድስት ድንግል ማርያም ፍጹም ንጽህናዋን፣ ቅድስናዋን፣ ድንግልናዋን የሚያሳዩ ናቸው። ሰባት ፍጹም ስለሆነ ማለት ነው። እንዲሁ ደግሞ ያ ሰባት ሰማይ በሶስት ክፍል ይከፈላል እንደሚባለው እመቤታችን ቅድስት ድንግል ማርያምም የነፍስ የህሊና የስጋ ድንግልና እንዳላት የሚያሳይ ነው። ይህንን ጠብቃ መኖሯን የሚያሳይ ነው። እንግዲህ እነዚህ ሶስት ሰማያት እነዚህ ሰባት ሰማያት ለሶስት ነው የሚከፈሉት ስንል የመጀመሪያው ክፍል መቅደሰ እግዚአብሔር የሚባለው ነው ማለት ነው። እነዚህ ሶስት ሰማያት ጽርሐ አርያም፣ መንበረ መንግስት፣ ሰማየ ውዱድ የሚባሉ ናቸው። በእነዚህ ሰማያት ትመሰላለች እመቤታችን ቅድስት ድንግል ማርያም። እንግዲህ እነዚህ ሰማያት አምላካችን እግዚአብሔር ብቻ እንደሚገለጥባቸው የእሱ ከተሞች የእሱ መኖሪያዎች እንደሆኑ ሁሉ እመቤታችን ቅድስት ድንግል ማርያምም ፍጡር የማይገባባት የንጉስ ክርስቶስ ከተማ መሆኗን የሚያሳዩ ናቸው ማለት ነው። ሁለተኛው ክፍል ደግሞ መንግስተ ሰማያት የምትባለው ነች። መንግስተ ሰማያት ማለት የሰው መኖሪያ ማለት ነው። ነገር ግን በመንግስተ ሰማያት ተድላ ደስታ ያለበት ነው፣ ሀዘን የራቀበት ነው እና እመቤታችን ቅድስት ድንግል ማርያምም ለሰው ልጆች ሁሉ ሰላም፣ ደስታ እንዲሁም ደግሞ እረፍት የሚሆን ንጉስ ክርስቶስን የወለደች የሰላም እናት የፍቅር እናት ስለሆነች እመቤታችን ቅድስት ድንግል ማርያም ሰላማችን ናት ስንል በዚህ ሰማይ እንመስላታለን። ሶስተኛው ክፍል ደግሞ የመላእክት ከተማ የሚባለው ነው። እንግዲህ ይህ ክፍል 10 ከተሞች ያሉት ነው። እንዲሁም ደግሞ 3 ክፍል አለው። በ10 ከተሞች እንዲሁ ደግሞ በ3 ክፍል የተከፈለ ነው። እንግዲህ 10 ከተሞች ማለት እመቤታችን ቅድስት ድንግል ማርያም 10ሩም ህዋሳቶቿ ንጹሐን ቅዱሳን መሆናቸውን ለማጠየቅ ይሄ በዚህ ይመሰላል። እንዲሁ ደግሞ በእነዚህ ከተማዎች ቅዱሳን መላእክት እግዚአብሔርን እያመሰገኑ እንደሚኖሩ እንዲሁ ደግሞ አምላካችን መድኃኒታችን ኢየሱስ ክርስቶስ በማኅፀነ ማርያም በተወሰነ ጊዜ እሷን ከተማ አድርጓልና ቅዱሳን መላእክት ተገኝተው እመቤታችንን አመስግነዋታል ማለት ነው። እንግዲህ ይህ የቅዱሳን መላእክት ከተማ ለሶስት የተከፈለ ነው። እመቤታችን ቅድስት ድንግል ማርያምም በነፍስም በስጋም እንዲሁም ደግሞ በህሊናዋም ፍጹም ድንግል መሆኗን ለማሳየት እመቤታችን ቅድስት ድንግል ማርያም በእነዚህ 7 ሰማያት ተመስላ ትነገራለች፣ ትገለጣለች ማለት ነው። አባቶቻችን እንግዲህ እመቤታችን ቅድስት ድንግል ማርያምን ፍጥረትን ሁሉ እያስገቡ የእመቤታችን የቅድስት ድንግል ማርያም ምሳሌዎች ናቸው እያሉ ያስተምራሉ ማለት ነው። ከእናታችን ከቅድስት ድንግል ማርያም አምላካችን እግዚአብሔር ረድኤት በረከቱን ይክፈለን።